በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ የዛሬው በዓል ባለቤቶች ሆናችሁ ሙሽሮች፣ እንዲሁም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ይህ ምስጢር ታላቅ ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 32 ሐዋርያው ቅዱስ ጳውሎስ ይህንን ቃል ሁለት ቦታ ተናግሮታል። የመጀመሪያው በዚህ በኤፌሶን መልእክት በምዕራፍ 5 በቁጥር 32 ላይ ሲሆን ሁለተኛው በአንደኛው የጢሞቴዎስ መልእክቱ ምዕራፍ 2 ላይ ነው። በጢሞቴዎስ መልእክቱ ላይ ስለ ነገረ ስጋዌ የእግዚአብሔርን ሰው መሆን ሲገልጥ ይህ ምስጢር ያለ ጥርጥር ታላቅ ነው ብሏል። በእውነትም የስጋዌ ነገር በጣም ታላቅ ነው። እግዚአብሔር ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ የሚለው ምስጢር በጣም ታላቅ ነው። እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል ይላሉ ሊቃውንት። ለምን ዓለምን መፍጠር ዓለምን ማሳለፍ ለሥላሴ ይሄ ስራቸው ግብራቸው ነው ብለን የምንናገርላቸው አይደለም። የእግዚአብሔር ኃያልነት ከሃሊነት ፈጣሪነት ከዚህም በላይ መስራት ስለሚችል ይቺ ዓለም ለእግዚአብሔር ስራውን ለመግለጽ ክብሩ በባህሪው ተወስኖ እንዳይቀር ለኛ ራሱን ለመግለጽ ፈጠራት እንጂ ከዚህም በላይ እኛ የማናውቀው የማናስበውን መስራት ይችላል እግዚአብሔር። ስለዚህ ዓለምን በእግዚአብሔርነቱ በካህሊነቱ በአምላክነቱ በፈጣሪነቱ አደረገ። ለአንድ ንጉስ መግዛት መንዳት አያስደንቅም። ለአንድ ኃያል ለአንድ ጀግና መግደል መማረክ ማሸነፍ ድል ማድረግ አያስደንቅም። ነገር ግን ያ ጀግና በትትና ተንበርክኮ ከሱ በታች ደከመውን እባክህን ማረኝ ብሎ ይቅርታ ሲጠይቅ ቢታይ ያስደንቃል። መማታት ሲችል ማሸነፍ ሲችል ድል ማድረግ ሲችል ጠላቱን አመድ ማድረግ ሲችል ምንም እንዳልሆነ ቆጥሮ እባክህን ተወኝ ብሎ ሲለምን ቢታይ ግን ያስደንቃል። አንበሳ የሜዳ አህያን የሜዳ ፈረስን ገሎ ሲዘነጣጥል ቢታይ አንበሳነቱ ነው፣ አያስደንቅም። አንበሳ ከሜዳ አህያ ሸሽቶ ሲሮጥ ቢታይ ግን ያስደንቃል፣ ይሄ ያስገርማል። አንበሳ በከብቶች በረት ገብቶ ከብቶቹን ሰባብሮ በልቶ የቀረውን ገሎ ቢሄድ አያስደንቅም፣ ይሄ አንበሳነቱ ነው። አንበሳ በከብቶች በረት ተኝቶ እንደ ሕፃናት ሲያለቅስ ከብቶቹ በስትንፋሳቸው ሲያሞቁት ቢታይ ግን ይሄ ያስደንቃል። እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ያስደንቀውም ለዚህ ነው። አንበሳ ነበረ፣ ግን በከብቶች በረት ተገኘ። ከብቶቹም አልፈሩትም፣ አልደነገጡም፣ አልሸሹም። እንደ አንበሳ ሊሰብር እንደ አንበሳ ሊያገሳ ሊያስደነግጣቸው አይደለምና የመጣው። ይሄ ያስደንቃል። ሰው ሆኖ በግዕዘ ሕፃናት እያለቀሰ የሚለብሰው ልብስ አጥቶ ቅዱስ ያሬድ በድጓው እንደሚነግረን በለሶን የሚባል ቅጠል እናቱ ስታለብሰው ሲታይ ይሄ ያስደንቃል። ዓለምን በሙሉ እንስሳትን በልዩ ልዩ ቀለማት አዋፍን በልዩ ልዩ ቀለማት ምድሩን እንኳን ያስጌጠ
ሰማዩን እንኳን ያስጌጠ እሱ ልብስ አጣ ሲባል ይሄ ያስደንቃል። ሰባቱን የውሃ አካላት የፈጠረ በላይ ሐኖስን በታች ውቅያኖስን ያስቀመጠ እሱ ውሃ ጠምጦት ሲለምን ተገኘ ሲባል ያስደንቃል። በመድር ላይ ኃያል የተባለውን ሰይጣንን ከሰማይ ወርውሮ ወደ ምድር የጣለ እሱ ከሄሮድስ ፊት ሸሸ ሲባል ያስደንቃል። ለዚህ ነው ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ስለሚበልጥ ይህ ምስጢር ታላቅ ነው አለ። ይህ እግዚአብሔር ሰው የሆነበት ምስጢር በጣም ታላቅ ነው። ብዙዎች ሊቃውንት መርምረዋል። እንደ አባ ሕርያቆስ ያሉት ህሊናቸው በነፋስ ትከሻ ተጭኖ ዓለማቱን ዙረዋል። ግን የዚህ ምስጢር ታላቅነት ሁሉን እንዳስደነቀ ይኖራል። እንዴት ነው ሰው የሆነው? እንዴት ሰው ሆነ? ይሄን ማንም አያውቅም። ሐዋርያትም እመቤታችንን ጠይቀዋት ነበር ይላሉ ሊቃውንቱ። እንዴት ነው መለኮት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ሰው የሆነው ብለው? ምክንያቱም ይሄ ምስጢር ረቂቅ ነው፣ ድንቅ ነው። እሳትና ውሃ አብረው ነበሩ ሲባል ያስደንቃል። ስጋ እሳት አይስማማውም፣ ይኮማተራል፣ ይጤሳል፣ ያራል። መለኮት እሳት ከስጋ ጋር ተዋህዶ ስጋ አምላክ ሆነ ሲባል ያስደንቃል። ያስደንቃል። እሱ ወደ ታች ወርዶ እኛን ወደ ላይ አወጣን ሲባል ያስደንቃል። ለዚህ ይህ ምስጢር ታላቅ ነው አለ ቅዱስ ጳውሎስ ለጢሞቴዎስ። በሁለተኛ ይሄንን ቃል የተናገረው አሁን በጠቀስኩላችሁ በኤፌሶን መልእክቱ በምዕራፍ 5 ቁጥር 32 ስለ ጋብቻ በተናገረበት አንቀጽ ነው። ይህ ምስጢር ታላቅ ነው አለ። በዚህ በጋብቻ ትምህርቱ ቅዱስ ጳውሎስ ስለ ሁለት ነገሮች ነበር የተናገረው። በባልና በሚስት መካከል ስላለው አንድነትና በክርስቶስና በቤተ ክርስቲያን መካከል ስላለው አንድነት። ባል ለሚስት ራስ እንደሆነ ሁሉ ክርስቶስም ለቤተ ክርስቲያን ራስ ነው። ክርስቶስ ቤተ ክርስቲያንን ሕይወቱን እስከ መስጠት ነፍሱን እስከ መስጠት በመስቀል እስከ መሰዋት እንደወደዳት ሁሉ ባልም ሚስቱን እንዲሁ ሊወዳት ይገባል። ቤተ ክርስቲያን ክርስቶስን እንደምትታዘዘው ሁሉ ሚስትም ባሏን ልትታዘዘው ይገባል እያለ በባልና በሚስት መካከል ያለውን ግንኙነት በክርስቶስና በቤተ ክርስቲያን መካከል ካለው ጋራ እያነጻጸረ ከተረከ በኋላ ነው ይህ ምስጢር ታላቅ ነው ያለው። ታላቅ ነው። ይሄን ያህል ታላቅ ነው። ለምንድን ነው ይሄ ምስጢር ታላቅ የሚሆነው? አንደኛ ሁለት ሰዎች አንድ የሚሆኑበት ምስጢር ታላቅ ስለሆነ፣ በጾታ የተለያዩ፣ በዘመድ የተለያዩ፣ በወገን የተለያዩ፣ በትውልድ የተለያዩ፣ በሀገር የተለያዩ ሰዎችን አንድ የሚያደርግ ምስጢር እኛ የማናየው። እዚህ ስንቆጥራቸው ሁለት ሰዎች ነው የምንቆጥረው ባል ሚስት ብለን፣ ግን አንድ ይሆናሉ። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ይሄ በጣም ትልቅ ምስጢር ነው። የማይታይ የማይዳሰስ የማይጨበጥ በእምነት ብቻ ሊታይ የሚችል ምስጢር ነው። ስለዚህ ይህ ምስጢር ታላቅ ነው፣ ሁለትን አንድ የሚያደርግ። ቅድምም በጢሞቴዎስ መልእክቱ ስለ ነገረ ስጋዌ ይህ ምስጢር ታላቅ ነው ያለበት ምክንያት እሱ ነው። መለኮት ከስጋ ስጋ ከመለኮት አንድ ስለሆኑ የመለኮት ባህሪው ገንዘቡ እሳትነት፣ ኃያልነት፣ ዘላለማዊነት፣ ኢማዋቲነት፣ ፈጣሪነት፣ ካህሊነት ነው። የስጋ ጠባዩ ፈራሽነት፣ በስባሽነት ነው። ደካማነት፣ መራብ፣ መታመም፣ መድከም የሚስማማው ነው። ይሄንን ረሃብ፣ ድካም የሚስማማውን ስጋ መለኮት ሲዋሃደው የስጋ ገንዘቡ ለመለኮት የመለኮትም ገንዘብ ለስጋ ሆነ። ስለዚህ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በተዋህዶ ብለን እናምናለን። ይሄ ምስጢር ታላቅ ነው። አሁንም በባልና በሚስት መካከል ያለው ምስጢር ከሁለት አካል አንድ አካል የሚፈጠርበት አንድ ስጋ ይሆናሉ ነው ያለው። አንድ ስጋ
ይሄ ምስጢር ታላቅ ነው አለ። ሁለተኛ ይሄ ምስጢር ታላቅ ነው የተባለበት ምክንያት ሰው እናትና አባቱን ያህል ትቶ ሌላ ባዕድ ፍለጋ የሚያስኬድ ምስጢር ስለሆነ ነው። ለአንድ ሰው ከእናቱና ከአባቱ የሚቀርበው ምንም ነገር የለም። ምንም እህቱ ቢባል ሌላው ቢባል ከበኋላ የመጣ ነው። መጀመሪያ አንድ ሕፃን ልጅ የሚያውቀው እናቱን ነው። ቀጥሎ የሚያውቀው አባቱን ነው። ከማህፀን ጀምራ የምታውቀው እናቱ ናት። ያሳደገችው እናቱ ናት። በስሙ የሚጠራው በአባቱ ስም ነው። ይህን ሁሉ ትቶ ግን ሰው እናትና አባቱን ያህል ትቶ ቅዱሳት መጻሕፍት ሙሉውን ብታነቧቸው እናትና አባትን ስለመታዘዝ፣ ስለመርዳት፣ ስለማገልገል፣ የእናትን ቃል ስለመስማት፣ የአባትን ቃል ስለማክበር ብቻ ነው ያስተምሩን። ጋብቻ ላይ ሲመጡ ግን ሰው እናትና አባቱን መተው እንዳለበት ይናገራል። ይሄ ምስጢር ታላቅ ነው። ከእናት ከአባት ነጥሎ የባዕድ ወገን የሚያደርግ ይሄ ምስጢር ታላቅ ነው። ታላቅ ነው። ለምንድን ነው እናትና አባትን መተው የሚያስፈልገው? እንደው አለያችሁ ማለት ነው? ከእናንተ ጋር መተያየት የለብንም ማለት ነው? መረዳት የለብንም ማለት ነው? አይደለም። በትዳር ህይወት ውስጥ ሊወስኑ የሚችሉት 3 ሰዎች ብቻ ስለሆኑ ነው። ባልና ሚስት 1፣ ቤተ ክርስቲያን 2፣ እግዚአብሔር 3። ከነዚህ ውጭ ሌላ ጣልቃ እንዲገባ ስለማይፈቀድለት ሌላ ጣልቃ ማንም እንዲገባ አይፈቀድለትም። እናትና አባት እንኳን ቢሆኑ እህትና ወንድም፣ አክስትና አጎት፣ አያትና ምንጅላት አይፈቀድላቸው። ጓደኛ፣ ጎረቤት አይፈቀድላቸው። ይሄ ምስጢር ታላቅ ነው። እኔ ለሚስቱ ከባሏ በላይ አስባለሁ፣ እኔም ለባልየው ከሚስቱ በላይ አስባለሁ ብሎ ማንም ሊቆረቆር አይችልም ማለት ነው። አይችልም። እናትና የአባቱን ፈቃድ ትቶ ከዚህ በኋላ ባልም ይላል ቅዱስ ጳውሎስ ፈቃዱ የራሱ አይደለም፣ ሐሳቡ የራሱ መሆን የለበትም፣ ስልጣኑ የራሱ መሆን የለበትም። ስልጣን የሚስቱ ነው። ሚስትም በራሷ ላይ ስልጣን የላትም፣ ስልጣን የባሏ ነው። ሁለቱም ለእግዚአብሔር አገልግሎት ሲሉ እንዲሁ ይኖራሉ። እንዲያውም ለጸሎት ለምስጋና ካልሆነ በስተቀር እርስ በርሳችሁ አትከላከሉ ይላል በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ላይ። ማን የለውም? ባልም በራሱ ላይ ስልጣን የለውም፣ ሚስትም በራሷ ላይ ስልጣን የላትም። የሚስት ስልጣን ለባሏ ነው፣ የባልም ስልጣን ለሚስቱ ነው ይላል። ተመልከቱ። ስለዚህ እናትና አባት በሚስት ላይ ስልጣን የላቸውም፣ እናትና አባት በባል ላይ ስልጣን የላቸውም። አሁን ስልጣናቸውን አስረክበዋል ማለት ነው። ዛሬ እነዚህ ሙሽሮች ሲጋቡ እናትና አባት ስልጣናቸውን አስረከቡ ማለት ነው። ከዚህ በኋላ ሁላችንም በፈቃዳችን አንዱ ለሌላው ለመገዛት በእግዚአብሔር ጉባኤ ፊት ወሰንን ማለት ነው። ይሄ ምስጢር ታላቅ ነው የተባለው ለዚህ ከባድ ውሳኔ ነው። ይሄ ውሳኔ ብዙዎች ሳያስቡ ይወስኑና በኋላ የሚቆጫቸው ውሳኔ ነው ይሄ ውሳኔ። ለዚህ ነው ትዳር የሚታሰብበት ነው። እገሌ ስላገባ ተብሎ የሚገባበት፣ እገሌ ታገባሽ ተብሎ የሚገባበት፣ እድሜ ያለፈ ተብሎ እንዲሁ ተንደርድሮ የሚገባበት አይደለም። የሚታሰብበት ነው። አንድ ጊዜ ከመቆረጡ በፊት 9 ጊዜ የሚለካበት ነው። 9 ጊዜ ለካ አንድ ጊዜ ቁረጥ የሚባለው ለዚህ ነው። ለምን? በፈቃድ ስልጣንን የሚተውበት። በይ እንግዲህ ስልጣን የኔ አይደለም፣ ስልጣን ያንቺ ነው። በል እንግዲህ ከዛሬ ጀምሮ እኔ በራሴ ላይ ስልጣን የለኝም፣ ስልጣን ያንተ ነው የሚባባሉበት። በዓለም ታሪክ አንዲት ሀገር በሁለት ነገስታት በሁለት መሪዎች ተመርታ ጤና የሆነችበት ጊዜ ብዙም የለም። በሀገራችን ታሪክ እንኳን ከአብርሃና ከአጽብሃ ዘመን በኋላ ሁለቱ ነው በአንድ ዙፋን የነገሱ ነገስታት የሉ። ከባድ ነው። ሁለት ነገስታትን በአንድ ዙፋን አንግዞ እኩል ስልጣን መስጠት። እኩል ስልጣን። አንድ ሀገር በሁለት ፕሬዝዳንቶች በእኩልነት ብትመራ አገሪቱ አትቆምም።
ሁለቱ እኩል ስልጣን ካላቸው ወይ አንዱ ዋና አንዱ ምክትል እስካልሆነ ድረስ በትዳር ግን ዋናም የለም ምክትልም የለም ሁለቱም እኩል ስልጣን ያላቸው ነገስታት ናቸው እኩል ስልጣን እኩል የመወሰን ስልጣን እኩል የማድረግ ስልጣን እንዴት ተደርጎ ነው በሁለት ፕሬዝዳንት አንድ ቤት የሚመራው ነው አሁን ከባዱ ጥያቄ አሁን ሰው ሁሉ የጨነቀው እሱ በዚያ በትዳር መሃል የሚደረግ የስልጣን ትግል ነው አሁን ትልቁ ጥያቄ ይሄንን እንዴት መፍታት እንደሚቻል አስቀድሞ ቅዱስ ጳውሎስ ተናግሯል በምንድነው የሚቻለው አለ በመተው ስልጣንን በመተው ሚስትም እኔ ስልጣን የለኝም ብላ ስትተው ባለም እኔም ስልጣን የለኝም ብለው ሲተውት ብቻ ነው ሁለቱ እኔ ባለ ስልጣን ካሉ ግን ትዳሩ ይፈርሳል በመተው ነው የሚቻለው በመሸነፍ ነው ማሸነፍ የሚቻለው ለዚህ ነው ትዳርን ጋብቻን ከምስጢረ ስጋዌ ጋራ ለምን አነጻጽረው ቅዱስ ጳውሎስ እግዚአብሔር ዲያብሎስን ያሸነፈው በመሸነፍ ነው በከብቶች በረት ተወለደ ለዲያብሎስ ይሄ ምስጢር ረቀቀበት ከዚህ በፊት ኃያላን ነገስታት እነ ሳኦል እነ ዳዊት እነ ሶሎሞን አርዳን ቀጥቅጡን እየለበሱ በትረ መንግስቱን እየጨበጡ ነው የመጡት ዘላለማዊው ንጉስ ግን በበረት ተገኘ ራቁቱን እያለቀሰ ሰማው ስለዚህ ሰይጣን ይሄማ ያ ይመጣል የተባለው ሊሆን አይችልም ማለት እንደገና ሄሮድስን ሸሽቶ ወደ ግብጽ ሲሰደድ ይሄማ ሄሮድስን እንኳን ማሸነፍ የቻለ ሙሴ ያሞራውያንን ንጉስ ሲሆንን የባሳንን ንጉስ አግን መጥቷል ምድራቸውን ርስት አድርጎ ሰጥቷል ባህር አሻግሯል መና አውርዷል ከጭንጫ ውሃ አፍልቋል ከዛ በላይ ብዙ ነገስታትን አሸንፏል ይሄ ሄሮድስን ፈርቶ ከሸሸ አይ ከሙሴ የሚያንሳል ማለት ነው ይሄማ ይመጣል የተባለው አይደለም ማለት ሲያስተምርም እንደዚሁ መርከብ ውስጥ ገብቶ ተኛ ሚለውን ሲያይ እንቅልፍ ከወሰደውማ ይሄማ አምላክ ሊሆን አይችልም ተነስቶ ማዕበሉን ገሰጸ ሲባል ደግሞ እንዴ ይሆን እንዴ ብሎ ሲጠራጠር ተርቦ በለሷን ፍሬ ፍለጋ ቀረበ ከተራበ ወደ በለስ ፍሬ ፍለጋ ከሄደ ይሄማ አምላክ አይሆንም ሲል በለሷን ረግሞ ካሁን በኋላ ፍሬ አይገኝብሽ ሲላት እለቱኑ ደረቀች ሲባል ደግሞ እንዴ አምላክ ይሆን እንዴ ተሳስች ይሆን እንዴ እንዳለ እንደተምታታበት ነው እለተ ዓርብ የደረሰችው በእለተ ዓርብም በጌቴሴማኒ ላቡ የተንቆረቆረ ሲጸልይ እንዲህ ያለ የሚጸልይ ከሆነ አቤቱ ቢቻልስ ይች ጽዋ ከኔ ትለፍ ነገር ግን እንዳንተ ፈቃድ እንጂ እንደኔ አይሁን ይያለ ሲጸልይ ሲሰማ አይ ይሄማ ሞቱ ከብዶት ነው እንደዚህ የሚያለቅሰውና በጭራሽ ፍጡር ነው ሩቅብሲ ነው ማለት ነው አለ ይሁዳ ሲያስይዘው ሲገርፉት ሲደበድቡት አዎ ሩቅብሲ ነው ማለት ነው እስከ ዛሬም ሲምታታብኝ ኖሮ ተሳስቼ ነው አለ መጨረሻ በመልዕልተ መስቀል በአምስቱ ችንካሮች ተቸንክሮ ሲያየው አዎ ይሄ በትክክል ሩቅብሲ ነው እስከ ዛሬም በኔ ሞኝነት ነው አለ እናም እንደ በፊቶቹ እንደ ኦሪት ሰዎች ነፍሱን ወስጄ በሲኦል ስጋውን በመቃብር አደርጋለሁ ብሎ በጀግንነት ሲመጣ በአራቱ የንፋስ አውታሮች ሲወጠርና በአየር ላይ ሲሰቀል ያን ጊዜ ነው የገባው ጌታ ሆይ አላወኩህም ነበር በጲላጦስ አደባባይ ያቆምኩህ በግብጽ በረሃ ያሰደድኩህ የሁሉ መከራ ያመጣውብህ አለማወቄ ነው ለዚህ ሁሉ ካሳም ከፍለው የለኝም ለአንዲት ደቂቃ በጲላጦስ አደባባይ ላቆምኩህ ግን ከአዳም ጀምሮ እስከ ዛሬ ድረስ በሲኦል ያጎርኳቸው ነፍሳት ውሰድ ብሎ በፈቃዱ ነው የሰጠው ተሸንፎ ነው ያሸነፈው ተሸንፈው የሚያሸንፉበት ይህ ምስጢር ታላቅ ነው ትዳርም ተሸንፈው የሚያሸንፉበት እኔ ነኝ ማውቅ እኔ ነኝ ምበልጥ ከኔ የሚበልጥ የለም የሚያስብል አይደለም ትዳር የሚሸነፉበት ነው አዎ እውነት ነው አጥፍቻለሁ በድያለሁ የሚሉበት ከሆነ በትዳሮች ረጅም ዘመን መኖር ይችላሉ አለበለዚያ ሁለት ነገስታት አንድ ቤት ግን በጣም ከባድ ነው
ዘመናችን የሊበራሊዝም ዘመን ነው። ዘመናችን ልቅ የሆነ ዲሞክራሲ ያለበት ዘመን ነው። በሊበራሊዝምና በልቅ ዲሞክራሲ ዘመን ረጅም ዘመን የሚቆይ ትዳር ማግኘት በጣም ከባድ ነው። ሰው ሁሉ ስለ ግዴታው አይደለም የሚጨነቀው፣ ስለ መብቱ ስለሆነ ማንንም ማሸነፍን እንጂ መሸነፍን ስለማይፈልግ በጣም ከባድ ነው። ታስታውሱ ከሆነ ድሮ ጻናት እያለን ከተማርንባቸው መጽሐፍት አንድ ታሪክ ላንሳ። አንድ ሽማግሌ ግማሹ ጸጉራቸው ነጭ ግማሹ ጸጉራቸው ጥቁር ነው፣ ሁለት ሚስቶች አገቡ። አንዷ ወጣት ናት፣ አንዲቱ ደግሞ ባልቴት ናት። ወጣቷ ሽማግሌ ያገባች እንድትባል አትፈልግም፣ ባልቴቲቱ ደግሞ ወጣት አገባች እንድትባል አትፈልግም። ስለዚህ ወጣቷ ነጩን ጸጉር መንቀል ጀመረች፣ ባልቴቲቱ ደግሞ መጡና ጥቁሩን ጸጉር መንቀል ጀመሩ። መጨረሻ ሰውየው መላጣ ሆኑ። ትዳር እንደዚህ ከሆነ ሁለት ተቃራኒ ሰዎች ያሉበት ከሆነ መጨረሻው ትዳር ራሱ መላጣ ነው የሚሆነው፣ ምንም አይገኝበትም። ባልም የራሱን የሚነቅል ከሆነ ሚስትም የራሷን ብቻ የምትነቅል ከሆነ መጨረሻ ከትዳሩ የሚገኝ ምንም ፍሬ አይኖርም፣ ምንም ነገር አይኖርም። አንዱ መሸነፍ አለበት፣ ሁለቱም መሸነፍ መቻል አለባቸው። ተሸንፈው የሚያሸንፉበት ስለሆነ ነው። ይሄ ምስጢር ታላቅ ነው። አንዳንዴ እውነቱን እያወቅ ነው፣ አንዳንዴ ያመመን፣ አንዳንዴ ከትግስታችን በላይ የሆነም እንኳን መሸነፍ መቻል አለበት እያወቅ ነው። ሄሮድስ ሟች በስባሽ አቅም አልባ መሆኑን እያወቀ ነው ከሄሮድስ ፊት የሸሸው፣ ሳያውቀው ቀርቶ አይደለም። በጲላጦስ አደባባይ ቆሞ ጲላጦስ ይሙት በቃ ሲፈርድበት ንጹህ መሆኑን ሚስቱ እንኳን የጲላጦስ ሚስት እየመሰከረች ነው የተፈረደበት እያወቀው፣ ግን ተሸንፎ ማሸነፍ የሚቻልበት ምስጢር ስለሆነ ምስጢረ ሥጋዌ እሺ ብሎ ለመስቀል ሞት ተዘጋጀ። እኛ እንደዚያ መሆን መቻል አለብን። ትዳር መሸነፍ ነው፣ ትዳር ማሸነፍ አይደለም። ትዳር አቅምን ዝቅ ማድረግ ነው፣ ትዳር ትዕቢት አይደለም። በትዳር ውስጥ ሁለት አይነት መሸነፎች መኖር አለባቸው። ባል ለሚስት፣ ሚስት ለባል መሸነፍ፣ ሁለቱም ለእግዚአብሔር መሸነፍ። መጀመሪያ ሁለቱም ለእግዚአብሔር ከተሸነፉ አንዳቸው ለአንዳቸው መሸነፍ አያቅታቸው። ሁለቱም ለእግዚአብሔር ካልተሸነፉ ግን አይሸናነፉ። መጀመሪያ ለእግዚአብሔር መሸነፍ አለብን። የኔ ልብ ለእግዚአብሔር ከተሸነፈ ለሚስቴ መሸነፍ አያቅተውም። የሷም ልብ ለእግዚአብሔር ከተሸነፈ ለባሏ መሸነፍ አያቅታትም። ስለዚህ ዛሬ በዘመናችን ብዙዎች ናቸው በተክሊል የሚጋቡት። ብዙዎቹ ግን የተክሊላቸው ግን ከቆረቡ በኋላ ተመልሰው ቤተክርስቲያን መጥተው አይቆርቡም። ቁርባን ስነ ስርዓት አይደለም። ምናልባት ዛሬ የምትደግሱትን ድግስ ዛሬ የምትጠሩትን ሰው እንደገና ጠርታችሁ ላታበሉት ትችላላችሁ። ዛሬ እንደቆረባችሁት ግን ተመልሳችሁ የመቆረብ ግዴታ ግን አለባችሁ። ብዙዎች ከተጋቡ በኋላ ከቃለ እግዚአብሔር ይርቃሉ፣ ቢዚ ይሆናሉ። አዎ ትዳር ቢዚ ያደርጋል፣ የታወቀ ነው። ይሄን ግን አውቃችሁ ነው የገባችሁበት። ይሄን አውቀን ነው የገባንበት። የራሴን ኃላፊነት እወጣለሁ፣ የሚስቴንም ጭምር እወጣለሁ፣ የልጆቼንም ጭምር እወጣለሁ ብላችሁ ነው ትዳር የመሰረታችሁት እንጂ ሚስት ሳገባ ልጅ ሳገባ ስራ ሲበዛብኝ አገልግሎቴን እተዋለሁ፣ መዘመሬን እተዋለሁ፣ ማስቀደሴን እተዋለሁ፣ መማሬን እተዋለሁ ብላችሁ አይደለም ያገባችሁት። ይሄ ምስክርነት ቅድም ሰምታችኋል። ተክሊሉ ሲደረግ ብዙዎቻችሁ ነበራችሁ። ደከመች፣ ሰለች፣ ታከተች፣ ሰነፈች ብዬ አልተዋትም፣ ታመመ ጤና አጣ ብዬ አልተወውም። በእግዚአብሔር ጉባኤ ፊት ምስክርነቴን እሰጣለሁ፣ እረዳዋለሁ፣ እታዘዘዋለሁ፣ እረዳታለሁ፣ አግዛታለሁ ነው እንጂ የተባባልነው ልጅ ስወልድ ጠፋለሁ ብሎ ቃል ይገባል እንዴ?
የቤት ስራ ሲበዛብኝ ሁለተኛ ስራ ሲጨምር ቅዳሴ አቆማለሁ መዘመር አቆማለሁ ብሎ ቃል የገባ የለም እዚህ ከየት አመጣ ነው በኋላ ነው ተደብቀን እንደገና እንገባለን ትዳር እኮ ማገልገያ ነው እግዚአብሔርን የበለጠ እናገለግልበት የበለጠ አብርሃምና ሳራ ስላሴን በቤታቸው እስከማስተናገድ በደረሰ ሁኔታ እግዚአብሔርን አገልግለዋል ኤልሳቤጥና ዘካርያስ በቤተ መቅደስ ከቅዱስ ገብርኤል ጋር ሲነጋገር ኤልሳቤጥ በቤቷ ከመቤታችን ጋር ተነጋገር ነበር ይሄ ነው ትዳር ሚስትም ባልም ከእግዚአብሔር ሰዎች ጋር ነበሩ እሱም ከገብርኤል ጋር ነበር እሷም ከመቤታችን ጋር ነበረች አሁን እኛ ጋር ችግሩ ይሄ ነው ወይ እሷ ከቤተ እግዚአብሔር ጋር ስትሆን እሱ ከመለኪያ ጋር ይነጋገራል ከዛ በኋላ መግባባት አስቸጋሪ እሷ ከወሬኞች ጋር ስትውል እሱ ከቤተ እግዚአብሔር ጋር ይዋል ከዛ በኋላ መነጋገር መግባባት አስቸጋሪ ነው ሁለት ቋንቋ ይፈጠራል ሁለት ባህል ይፈጠራል ሁለት አይነት አስተሳሰብ ይፈጠራል ስለዚህ ሁሉ ጊዜ ለእግዚአብሔር መሸነፍ እንዲቻል ከስጋው ደሙ መራቅ አያስፈልግም ከንስሐ መራቅ አያስፈልግም ከቃል እግዚአብሔር መራቅ አያስፈልግም ያን ጊዜ ሁለቱም ለእግዚአብሔር መሸነፍ ይችላሉ ለእግዚአብሔር የተሸነፈ ሰው ለሰው መሸነፍ አያቅተው ለእግዚአብሔር ልቡን የሰጠ ሰው ይሸነፋል ሰው ለሚወደው ሰው በቅዳሴ ማርያም ምንድነው የምንለው ፍቅር ሰሃቦ ለወልደ ኃያል መንበሩ ወአብጾ እስከ ለሞት ፍቅር ኃያል ወልድን ከመንበሩ ስቦ እስከ ሞት አደረሰው እግዚአብሔር እንዲሸነፍ ለምን ሆነ ፍቅር ነው ያሸነፈው ፍቅር ነው ያሸነፈው ማንንም አላሸነፈው ማን ነበር የሚያሸንፈው የባቢሎን ሰዎች እኮ ሰማይ ጠቀስ ፎቅ ሰርተው እግዚአብሔርን በጉልበት ሊያሸንፉ ተነስተው ነበር ቋንቋቸው ተደበላለቀ ህንጻቸው ቆሞ ቀረ በጉልበት አልሆነም ዲያብሎስ በመፈንቅለ መንግስቱ ሞክሮ ነበር እሱ ተዋረደ አልሆነለትም አዳም ግን በፍቅር አሸነፈው በፍቅር በረት ውስጥ ተኛ በፍቅር ግብጽ ተገኘ በፍቅር ዮርዳኖስ ወንዝ ቆመ በፍቅር ቃና ዘገሊላ ከሰርገኞቹ ጋር ቁጭ አለ በፍቅር ጌቴሰማኒ ሄዶ ጸለየ በፍቅር እጅና እግሩን ተቸነከረ በፍቅር መለኮት ከስጋ ጋር ተዋህዶ ወደ መቃብር ከነፍስ ጋር ተዋህዶ ወደ ሲኦል ሄደ በፍቅር ሲሆን ሁሉ አደረገ በፍቅር ነው የተሸነፈው እግዚአብሔርን ምን ያሸነፈው ፍቅር አሸነፈው ፍቅር ነው ያሸነፈው ባልን ምን ያሸንፈዋል ፍቅር ሚስትን ምን ያሸንፋታል ፍቅር ትዳርን ምን እንዲሸነፍ ያደርጋል ፍቅር እኛ ለእግዚአብሔር ፍቅር ካለን እኛ እንሸነፋለን ለእግዚአብሔር ባል ለሚስት ፍቅር ካለው ይሸነፋል ሚስትም ለባሏ ፍቅር ካላት ይሸነፋል መሸነፍ የፍቅር ማሸነፍ ግን የትዕቢት ነው መሸነፍ ነው ፍቅር መሸነፍን ያመጣል እሺ ይሁን ማለትን ያመጣል ያለበለዚያ የሁለት ባለስልጣን ቤት ነው የሚሆነው ሁለት ነገስታት በአንድ ቤት ሳይሸናነፉ እኩል መንገስ ደግሞ በጣም አስቸጋሪ በጣም አስቸጋሪ እንኳንስ ሁለት ነገስታት በዓለም ላይ አንዳንድ ጊዜ በአንዳንድ ሀገሮች ህገ መንግስት አንድ ፓርቲ ካቢኔውን ለመመስረት በፓርላማ ውስጥ የሚያስፈልገው የድምጽ ብዛት አለ ያንን ማግኘት ሲያቅተው ከሌላ ፓርቲ ጋራ የጋራ ህብረት ይመሰሩትና ካቢኔውን ያቋቁማሉ ሁለቱ በጋራ ስለሆነ ብዙ ጊዜ በጋራ የሚመሰረቱ ካቢኔዎች አስቸጋሪ ነው የሚሆኑት እስራኤል በየአመቱ ጠቅላይ ሚኒስትር የምትቀይረው እንደ ቤልጂየም የመሳሰሉ እንደ ሆላንድ የመሳሰሉ አገሮች ሙሉን ፓርላማ የሚያሸንፍ ፓርቲ ያተው በየጊዜው ሲያፈርሱ ሲጠግኑ የሚውሉት እነ ጣሊያን በየጊዜው ሲያፈርሱ ሲጠግኑ የሚውሉት ኃያል ከመሃል ስለሌለ ሁለት ኃያላን ያሉበት ፓርላማ ስለሆነ ነው ሁለት ኃያላን እንኳንስ በቤት ውስጥ እነዚያስ ፍርድ ቤት አላቸው ፖሊስ አላቸው ሁሉ ነገር አላቸው የሚያስገድዱበት ቤት ውስጥ ፖሊስ የለ ቤት ውስጥ ፍርድ ቤት የለ ከፍቅር በላይ ምን ፍርድ ቤት ይገኛል ቤት ውስጥ ከፍቅር በላይ ምን ፖሊስ ይገኛል ቤት ውስጥ ለዚህ ነው ከፍቅር በላይ ሁለቱን ሊያስተዳድር የሚችል ምንም ነገር የለም
ምናልባት ፍቅር ሲባል ለብዙዎቻችን ዛሬ በየሙዚቃውም በየስነ ጽሁፉም በየፊልሙም ስለምናይ ፍቅርን አቅለነዋል። ፍቅር እሱ አይደለም። ፍቅርን ከስሜት መለየት አለብን። ፍቅር ከስሜት መለየት አለበት። ስሜት ሌላ ነው። ከስጋዊ ከደማዊነት የሚመነጭ ከእንስሳዊነት የሚመጣ እሱ ስሜት ነው፣ ኢሞሽን ይባላል። ፍቅር ግን ሌላ ነው። ፍቅር እግዚአብሔርን ከሰማያ ሰማያት እንዲወርድ ከቅድስት ድንግል ማርያም እንዲወለድ እንዲሰቀል ያደረገው እሱ ነው። ፍቅር እሱ ነው። ፍቅር የሚጠሉትን ሰው እንኳን የሚያስወድድ ነው። አሁን እኮ እኛ የምንወደድ ሆነን አይደለም ክርስቶስ ይወደደን፣ የምንወደድ ሆነን። እስቲ አስቡ፣ ከኛ ይልቅ የመላእክትን አካል ቢነሳ አይሻለውም? በንጽህና እነሱ ይሻላሉ እኮ፣ በደግነት ይሻላሉ፣ በመታዘዝም ይሻላሉ፣ በሃይማኖትም ይሻላሉ፣ በቅንነትም ይሻላሉ። አንድ ጊዜ ሰይጣን ከተሳሳተ ወዲህ ሌላ የተሳሳተ ከማከላቸው አልተፈጠረም። እኛ ግን ከአዳም በኋላ ስንት ሰው ተሳስቷል። ግን እኛን ወደደ። ፍቅር እንዲህ ያስወድዳል። እንዲህ ያስወድዳል። ሰውን 100% ማወቅ አይቻልም። ባል የፈለገው ቢሆን ሚስቱን 100% ሊያውቃት አይችልም። ሚስትም ባሏን 100% ማወቅ አትችልም። እሷ በእውቅ ሰሪ ቤት ወስዳር ለሚያሰራችሁ ባሏን፣ ባለም ሰሪ ቤት ወስዳር ለሚያሰራት እንዲህ ያለች እንዲህ አይነት ጠባይ ያላት ሞያዋ እንዲህ የሆነ ውስጧ እንዲህ የሆነ ሃይማኖቷ እንዲህ የሆነ ሚስት ስራ ላይ ቢሏር ለሚያሰራት። ስለዚህ 100% ማወቅ አይቻልም። 100% ማናቀውን ነገር አብረን ልንኖር የምንችለው በፍቅር ከሆነ ብቻ ነው። አብረን ልንኖር የምንችለው ፍቅር ካለ ብቻ ነው። መሸነፍ ካለ ብቻ ነው። ያለበለዚያ ዛሬ ያልታወቁ ነገ የሚታወቁ ጠባዮች ይመጣሉ። ይሄ ሁሉ ሰው ድግሱን የሚበላው የሚዘምረው እንኳን ደስ ያላችሁ የሚለው ሰው ሁሉ ከነገ ጀምሮ የለም። ባልና ሚስቱ ብቻ ነው አንድ ቤት የሚቀሩት። በትዳር ህይወት ውስጥ በጣም ከባዱ የሚባለው እሱ ነው። ብዙ ሰዎች መሃል የነበሩ ሰዎች በር ተዘግቶባቸው ብቻቸውን ሲፋጠጡ ማለት ነው። በቃ ብቻቸውን። ያን ጊዜ ነው ከባዱ ጦርነት የሚጀምረው። ከዚያ በኋላ ነው አስቸጋሪ ህይወት። እስከ ትዳር ያለው አይደለም፣ ከትዳር በኋላ ያለው ነው ከባዱ። ለምን? የሌላን ሰው ጸባይ መቻልን ይጠይቃል። መቻልን፣ የሌላን ሰው ጸባይ መቻልን። ወገኖቼ እንኳንስ ከኛ ውጭ ሆነ ሌላ ሰው ይቅርና የራሳችን ጠባይ ያስቸግራል እኮ አንዳንድ ጊዜ። የኛ ጠባይ እንኳን ያስቸግራል። ምን አለ እንዲህ ባልሆንኩ፣ እንደው ጸባዬ እንደገሌ በሆነ፣ እንደገሌ ትግስተኛ በሆንኩ፣ እንደገሌ ደግሞ ረጋ ያልኩኝ በሆንኩ፣ እንደገሌ ደግሞ አዋቂ በሆንኩ፣ እንደገሌ ደግሞ እንዲህ በሆንኩ እኮ እንላለን። ስለራሳችን እንኳን እንዲህ በሆንኩ፣ እንደው እኔ እኮ ይሄን አፌን እንዴት አድርጌ ባስታገስኩት፣ ይሄን ችኩልነት እንዴት አድርጌ በተውኩት፣ ይሄን ደካማነት እንዴት አድርጌ ባሻሻልኩት እንላለን ስለራሳችን እንኳን። ስለሰውማ ብዙ ምን ሰጠው አስተያየት ሊኖር ይችላል። ግን ያንን መቻል ማለት ነው፣ ያንን መሸከም። ይህ ምስጢር ታላቅ ነው የተባለበት አንዱ ምክንያት እሱ ነው። መሸከም፣ የሌላውን ሰው ጸባይ መሸከምን ይጠይቃል። ሰፊ ትከሻ ያስፈልጋል። ዛሬ ፍቺ እኮ እየበዛ የመጣው ለዚህ ነው። ሰዎች ትከሻቸው እየሳሳ መጣ። መሸካከም አልቻሉም፣ መሸናነፍ አልቻሉም። ሁሉም ማሸነፍ ፈለገ። የሌላውን ሰው ጸባይ ማንም ምንም ሊታገስ ፈቃደኛ አይደለም። ምንም። በትዳር ህይወት ውስጥ ግን ትዕግስት ይጠይቃል። በትዳር ህይወት ውስጥ የማንታገሳቸው 3 ነገሮች ብቻ ናቸው። አንደኛው የሃይማኖት መለወጥ ነው። የሃይማኖት መለወጥ ልንታገሰው አንችልም። ለምን? እኔና እሷን አንድ ያደረገ ሃይማኖታችን ስለሆነ። ሃይማኖት ሲፈርስ ነገሩ ያበቃል እዛ ላይ። ሁለተኛ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርት በዝሙት የሚመጣ ነገር ካለ ሁለቱን አንድ ስጋ ከመሆን የሚለይ ስለሆነ
የሚለይ ስለሆነ ይሄንን ልንታገስ ዝም ብለን ምን ተወው ነገር አይደለም። ሶስተኛ መለየትን የሚያመጣ ነገር ካለ ቅዱስ ጳውሎስ አሁን በነገርኳችሁ በቆሮንቶስ መልእክቱ አትለያዩ ነው የሚለው። አትለያዩ ለጸሎት ካልሆነ በስተቀር ሱባኤ ለመያዝ ካልሆነ በስተቀር አብራችሁ ኑሩ ትፈተናላችሁ ይላል። ትፈተናላችሁ። እኔ ብዙ ወገኖች ወይ ባል ቀድሞ አሜሪካ ይመጣል ወይ ሚስት ቀድማ አሜሪካ ትመጣለች 5 ዓመት 6 ዓመት ፕሮሰስ እስኪያልቅ ባል ኢትዮጵያ ነው ወይ ሚስት ኢትዮጵያ ናት። ይሄ መከረኛ ስልክ አለ። ሰው ደግሞ በስልክ ሲያወራ ሙሉ ስሜቱ አይታወቅም። ፊቱ ምን ይምሰል እጁ እንዴት ያረጋ ያውራ ተናዶ ይሁን ተደስቶ ይሁን አይታወቅም። በዚህ ሁኔታ የቆዩ ሰዎች በኋላ 5 ዓመት 6 ዓመት 7 ዓመት ቆይተው እንደገና ሲገናኙ በጣም አስቸጋሪ የሆነ ነው በአሁኑ ጊዜ። በጣም ለምንድን ነው አትለያዩ ብሏል ቅዱስ ጳውሎስ። ይሄን ያውቃል። የተለያየ ጠባይ የተለያየ አመል የተለያየ ህይወት ከኖሩ በኋላ እንደገና አንድ ሆኑ ሲሏቸው በጣም ከባድ ነው። ፍቅር የሚያድግ ነው። ፍቅር አብሮ በመሆን ነው የሚያድገው። ባልና ሚስት አብረው ሆነው የሚያሳድጉት ልጅ ነው ፍቅር። ስለተፋቀሩ ብቻ አይደለም የሚያገቡት። ተጋብተውም ያ የተጋቡበትን ፍቅር ማሳደግ አለባቸው። ተጋብተው የሚለያዩ ሰዎች ግን ያላደገ ፍቅር ነው የሚኖራቸው። ያላደገ ፍቅር ያ ደግሞ በጣም አስቸጋሪ ነው። በትናንቱ ዛሬ መኖር በጣም አስቸጋሪ ነው። ኤሊ ይላሉ እነዚህ ሜክሲካኖች ሲተርቱ ድሮ ዓለም በጥፋቷ ስትጠፋ ኤሊ ወደ እግዚአብሔር ጮኸች። እባክህ እንደው ከዚህ ማአት አውጣኝ ብላ እግዚአብሔር ድንጋይ ጫነባትና ውሃው አንሳፎ ይዟት እንዳይሄድ አደረገ ይላል እና ተረፈች። ግን ኤሊ አሁንም የጥፋት ውሃ ያለ መስሎ ነው የሚሰማት። ስለዚህ ሁለት ኤሊዎች ሲገናኙ ይላሉ ይሄ የጥፋት ውሃ የሚጠፋው መቼ ነው እና ይሄ ድንጋይ ከኛ የሚወልቅልን መቼ ነው ብለው ያወራሉ። አሁንም ለነሱ እዛ የጥፋት ውሃ አለ እና ድንጋዩን ለዚያ ምክንያት ተሸከሙት ነው የሚመስላቸው። በዚያው በጥፋት ውሃ አስተሳሰብ በዚያው አእምሮ ውስጥ ናቸው ያሉት። አሁን እነሱ ዓለም ማለፉን የኖህ መርከብ አራራት ተራራ ላይ መውጣቷን እነሴም እነ ያፌት እነ ካም በዓለም ላይ ብለው ይሄ ሁሉ ነገር መምጣቱን ኤሊ አልሰማችም እስካሁን ድረስ። ብዙ ባልና ሚስት እንደ ኤሊ ናቸው። ባል አልሰማም። ምን እንደሆነ እንዳለ አሜሪካ የሚያውቀው ነገር የለም። ሚስትም እየሆነ እንደሆነ አታውቅም። ሲገናኙ በኤሊ ዘመን ነው የሚገናኙት። በዛው በኤሊ ዘመን የሷ አስተሳሰብ በዛው በኤሊ ዘመን ነው። እሷም ያኔ እንደተወቹ ነው የምታስበው። እሱም ያኔ የተዋትን ሚስቱን ነው የሚያስበው። አገር ተቀይሮ ይጠብቀዋል። አንድ ቀን ኤሊ መቼም ድንጋዋ የተነሳላትለት ይሄን ሁሉ ፎቅ ስታይ እንዴት እንደምደነግጥ ታሰበኛለህ በእውነት። በዛ አይነት አስተሳሰብ ከሆነ ያለችው እውነት እንደ ሜክሲካኖቹ ተረት እነሱም ያኔ ነው የሚደነግጡት። ጠባይ ተቀይሮ አመል ተቀይሮ ነገር ተቀያይሮ ሲጠብቁት። ለዚህ ነው ብዙ ጊዜ ተለያይተው ከተጋቡ በኋላ 5-6 ዓመት ተለያይተው አሜሪካን ሀገር የሚገናኙ ባልና ሚስት የሚጸኑት በጣም ጥቂቶቹ ናቸው የሚጸኑት። ፍቅር አብሮ የሚያድግ ነው ወገኖቼ። ለምንድን ነው ጌታ የ30 ዓመት ጎልማሳ ሆኖ በመካከላችን መወለድ ያቅተው ነበር? ለምንድን ነው ከመካከላችን ጥቂት በጥቂት ለምን አደገ? እያየነው ለምን አደገ? እየዳሰስነው ለምን አደገ? እናቱ እያየችው ዮሴፍ እያየው እስራኤል እያየችው እያዩት ነው ያደገው። በአንድ ቀን አይደለም 30 ዓመት የሆነው፣ በ30 ዓመት ውስጥ ነው 30 ዓመት የሆነው። እያየነው ፍቅር እያየነው ማደግ አለበት። እየዳሰስነው ማደግ አለበት። አብሮን ማደግ አለበት። ያለበለዚያ ምትሃት ነው የሚሆንብን። ምትሃት ነው የሚኖርብን። ስለዚህ ምንም ቢሆን ባልና ሚስት ለመለያየት እድል መስጠት የለባቸው።
ስራ ቢሆን ትምህርት ቢሆን ሀገር መቀየር ቢሆን ሁሉ ጊዜ ለአንድነታቸው ነው ድል መስጠት ያለባቸው አለበለዚያ በመለያየት መሃል ሰይጣን ይገባል አዳምና ሔዋን አንድ ሆነው በነበረ ጊዜ ሰይጣን ሊያሳስታቸው አልቻለም ሊቀርባቸው ሲሞክር ወይ በጸሎት ወይ በሌላ ነገር ነው የሚያገኛቸው ስለዚህ ምን አደረገ ለብቻ ሔዋን ከአዳም የምትነጠልበትን ሰዓት ጠብቆ ለብቻዋ ነው ያገኛት ያን ጊዜ ነው ሔዋንን ማሸነፍ የቻለው ስትለያዩ ብቻችሁን ያገኛችኋል ብቻችሁን ሲያገኛችሁ ይመታችኋል ፈረንጆች ዛፍን መደበቅ ከፈለክ ጫካ ውስጥ ትከለው ይላሉ ዛፍን መደበቅ ከፈለክ ጫካ ውስጥ ትከለው ማንም አያገኘው ከዚያ ሁሉ ተመሳሳይ ዛፍ እሱን ፈልጎ ማግኘት በጣም ከባድ ነው ቢገኝም እሱን ለመቁረጥ ዙሪያው ዛፍ ስላለ አስቸጋሪ ነው መሃል ሜዳ ላይ ብቻውን የሚገኝ ዛፍ ግን ማንም አላፊ አግዳሚው እንደው መጥረቢያ ያዘው ሁሉ ሲሞክርበት ነው የሚሆነው መለያየትም እጣፈንታው ይሄ ነው ለዚህ ነው ይሄ ምስጢር ታላቅ ነው ይሄ ምስጢር ከሁሉም በላይ ነው ይሄ ምስጢር ሁለቱን አንድ የሚያደርግ ሁለቱ አንድ ሆነው እንዲኖሩ የሚያደርግ በአንድ ቤት ውስጥ ሁለት ባለስልጣን በመሸናነፍ እንዲያሸንፉ የሚያደርግ ከዚህ ሁሉ በላይ ደግሞ ይሄ ምስጢር ታላቅ የሚሆነው ከዚህ ምስጢር ልጆች ስለሚገኙ አንድ ሰው ብቻውን ልጅ ሊያገኝ አይችልም ወይም ደግሞ ዛሬ እንደሚደረገው ሁለት ወንዶች ተጋብተው ወይም ሁለት ሴቶች ተጋብተው ልጆች አይገኙ ለዚህ ነው ቤተክርስቲያናችን ይሄንን ሥርዓት የምትቃወመው መጽሐፋዊም አይደለም ትውፊታዊም አይደለም ተፈጥሯዊም አይደለም ከዚህ ምስጢር ልጆች መገኘት አለባቸው ሊቃውንት መምህራን የአገር መሪዎች ዳኞች መገኘት አለባቸው ካህናት ጳጳሳት ገዳማውያን መገኘት አለባቸው ከዚህ ምስጢር ጋብቻው ከተቀደሰ ልጆቹ ቅዱስ ይሆናሉ ባልና ሚስት ከተሸናነፉ ለወላጆቻቸው የሚሸነፉ ልጆችን ያፈራሉ ባልና ሚስት በመካከላቸው ማንም ንጉስ ሳይኖር ሁለቱም አገልጋዮች ሆነው የሚያድጉ ከሆነ የሚያሳድጓቸው ልጆች አገልጋዮች ይሆናሉ አምባገነን ባል ባለበት ቤት አምባገነን መሪ ያድጋል ብዙ ያገራችንንም ያለማችንንም አምባገነን መሪዎች ታሪክ ወደ ኋላ ብትሄዱ ወይ አባትየው አምባገነን ነበር ቤት ውስጥ ወይ እናቲቱ አምባገነን ነበርች ያንን አይተው ያደጉ ሰዎች ናቸው እነ ሂትለር እነ ሞሶሎኒ ዝም ብለው አይደለም የመጡት ያዩት ነበር በልጅነታቸው በዱላ በድብድብ በኃይል በግልምጫ ቤት ሲመራ አይተዋል ሲያድጉ እነሱ በኃይል በዱላ በግልምጫ አገር መሩ ደግሞ እነሱ ምን ያድርጉ ከዚህ ውጭ የተማሩት ነገር የለም ተሸንፈው አያውቁም እናቱ ስትሸነፍ አባቱም ሲሸነፍ ያየ ልጅ ነገ ተወዳድሮ ምርጫ ተመርጦ ተሸንፈሃል ቢባል እሺ ይላል አባቱ ሲሸነፍ ያላየ ልጅ ነገ ተሸንፈሃል ቢሉት ጠመንጃ ያነሳል እንጂ እንዴት ይችላል ከየት ይመጣል ይሄ ምስጢር ታላቅ ነው ቃለ እግዚአብሔር ቤት ውስጥ ሲነገር ከሰማ ነገ ለቃለ እግዚአብሔር ባዕድ አይሆንም እናትና አባቱ ሲያስቀድሱ ካየ እሱም ለቅዳሴ ባዕድ አይሆንም ሲቆርቡ ካየ እሱም ለቁርባን ባዕድ አይሆንም እኔ አሁን እዚህ ብዙ ህፃናት ቅዳሴ ላይ በተለይ ዲያቆናቱ ካህናቱ ታዝባችሁ ከሆነ ያለቅሳሉ ሪያሉ ነው የሚቆርቡት እያስቸገሩ ለምን ወላጆቻቸው ሲቆርቡ አላዩማ እንዴ አእምሯቸውን እኮ ከፍተን ስለማይናገሩ ቋንቋው አጥሯቸው እንጂ እማዬ ራሷ ማትሄድበት ቦታ ለምን ነው የምትወስደኝ ነው የሚሉት እሷ አትሄድ እሷ አትቆርብ ምን አርጊ ነው የምትለኝ ብለው እኮ ነው የሚያለቅሱት እንዴ ለምን እኔም ብቻ ለምን ነው የምትወስደኝ ትክክለኛ እኮ ጥያቄ ነው ያስለቅሳል እኮ ነታቸው እቤት የበላችሁትን ነው ስታበሏቸው ያዩት የለበሳችሁትን ስታለብሷቸው አይተዋል የሄዳችሁበት ወስዳችኋቸዋል እዚህ ግን አትቆርቡ ቁረቡ አሏቸው አለቀሱ ምን ያድርጉ እሪያል ባልና ሚስቱ ሲቆርቡ ቢያዩ ግን አያለቅሱ ለምን ከልጅነታቸው ስዕሉ አለ ለዚህ ነው ኢትዮጵያ ውስጥ ትዳርን ካልቀደስን አገራችንን መቀደስ ከባድ ነው ብዙ ሰዎች ጥሩ መሪዎች ማግኘት ጥሩ ፖለቲከኞች ለማግኘት ጥሩ ዳኞች ጥሩ ፖሊሶች ጥሩ
ሊቃውን ጥሩ ምሁራን ጥሩ ፕሮፌሰሮችን ይመኛሉ ለዚህች ሀገር ጥሩ ነው መመኘታችን ጥሩ ባለትዳሮችን ካላመጣን ግን እነዚህ ሁሉ አይገኙ ጥሩ ባለትዳሮችን ማምጣት መቻል አለብን እነዚህ ሁሉ ለማግኘት ከፈለግን እንዴ ተክለ ሃይማኖት እኮ የእግዚአብሔርና የጸጋ ዘአብ ልጅ ነው ዮሐንስ እኮ የኤልሳቤጥና የዘካርያስ ልጅ ነው ከየትም አልመጣም ይስሐቅ እኮ የአብርሃምና የሳራ ልጅ ነው ጌታዬ እመቤቴ የተባባሉ ሲሸናነፉ አይቶ እሺ እመቤቴ እሺ ጌታዬ ሲባባሉ ስላየ አባቱ ወስዶ በሞሪያ ተራራ ለእግዚአብሔር መስዋዕት አረጋለሁ ሲለው እሺ አባቴ እታረዳለሁ አለ አይቷል አባቱ እሺ ሲል እናቱ እሺ ስትል አይቷል እሱም እሺ አለ እሺ ሲባባሉ ሳያዩ ልጄ እኮ አልታዘዘኝ አለ ይላሉ እንዴ ከየት ያምጣው ታዲያ ከየት ነው ያመጣው ሁለት ገበሬ ባልና ሚስት ቤታቸው ገብተው ከግብርና በኋላ እሳት እየሞቁ ንፍሮ ይበላሉ እንግዳ አንኳኳ ይግቡ አሉ ገባ ቁጭ በል ተባለ ቁጭ አለ ንፍሮ ቀረበለት ጠላው ቀረበለት እሱም ብርድ ሰዓት ነው እሳቱን እየሞቀ መብላት መጠጣት ጀመረ ከዛ ባልና ሚስቱ የቀን ውሏቸውን ያለፈውንም ሲነጋገሩ የተካረሩ የተጨቃጨቁ መጡና መጨረሻ ሁለቱም ሰዓት ላሱ ባልየው ተናደደና እዛ ከተማገደው እንጨት አንዱን ሳብ አረገ ሚስቲቱም ማን ከማን ያንሳል ብላ ሳብ አረገች እንግዳውም ሳብ አረገ ልክ እንግዳው ሲስብ ባልና ሚስቱ ደነገጡ ምክንያቱም ባለም ለሚስቷ ትንሽ ቢመታም እየራራ ነው እሷም ብትመታው ይሄ ሶስተኛው ሰው አያቃቸው መማታት ከጀመረ ራይም ላይ ኖሮ ነው እንዴ እሷስ እኔ ባሏን ልትመታ ነው እኔ ሚስቴን ልመታ ነው አንተ ምን ብለህ ነው እኔ የተማገደ እንጨት የሳብከው አለው እኔ ደግሞ የቤቱ ስርዓት መስሎኝ ነው አለ እና ጭቅጭቅና ንትርክ የቤቱ ስርዓት መስሏቸው ካደጉ በኋላ ምን አርጉ ነው የምትሏቸው አለመግባባት አለመስማማት የቤት ስርዓት መስሎ ከታያቸው በኋላ ካደጉ በኋላ እንዲሆኑ ለምን እንላቸዋለን ከየት ያምጡት ያልበሉትን ያልጠጡትን ያላዩትን ያልሰሙትን ይሄ ምስጢር ታላቅ ነው ትዳር ቀልድ አይደለም ትዳር የዋዛ አይደለም ዝም ብሎ ሁለት ሰዎች አብረው የሚኖሩበት አይደለም አክሲዮን ገበያም አይደለም ትዳር በአሜሪካ ትዳር አክሲዮን ነው እሷ ሌላ አካውንት አላት እሱ ሌላ አካውንት አለው እሷ ሌላ ገንዘብ አላት እሱ ሌላ ገንዘብ አለው አንዱ አንዱን አያውቅም ይሄ ሼር ካምፓኒ አይደለም ትዳር በእውነት አንድ ስጋ ይሆናሉ ነው እጅ ከግራ አይደብቅም እግር ከእጅ አይደብቅም አይን ከጆሮ አይደብቅም ጆሮ ከአይን አይደብቅም እንዲያውም አፍንጫ ሲመታ ምንድነው የምትሉት አይን ያለቅሳል ነው ምንለው አይን ያለቅሳል ብዙዎች ግን እንደዛ አይደሉም ባል አጠገቡ ያለችው ሚስቱን አያውቃትም ሚስትም አጠገቡ ያለውን ባሏን አታውቀውም እንደዛ ሆኖ ትዳር አይኖርም ትዳር ትልቅ ነገር ነው የቤተ ክርስቲያን መሰረት ነው የሀገር መሰረት ነው የቅድስና መሰረት ነው ለዚህ እኮ ነው አዳም የመጀመሪያ ፈተናውን ዲያብሎስ የመጀመሪያ ፈተናውን በትዳር ላይ ነው ያመጣው የአዳምንና የሔዋንን ትዳር በመበተን በማጨቃጨቅ አንቺ ነሽ ከገነት ያስወጣሽኝ አንተ ነህ ከገነት ያስወጣኸኝ ተባብለው እንዲጨቃጨቁ ነው ያደረገው ለዚህ ነው በዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል ጌታ የተአምራቱን መጀመሪያ በቃና ዘገሊላ አደረገ ለምን አዳምና ሔዋን በአንዲት ቅድስት ትዳር እንዳይሆኑ ዲያብሎስ የበተነውን ትዳር እንደገና ይቀድሰው ዘንድ ያን የተበተነ ትዳር ፍለጋ ነው እኮ የወይን ጠጁን ፍለጋ አይደለም ቃና ዘገሊላ ሄደው እሱን ለመቀደስ እሱን ለመባረክ እንደገና አንድ ለማድረግ ስለዚህ ወገኖቼ ገና ወደፊት የምትጋቡም አስቡበት ትዳር ትልቅ ጸጋ ነው ዝም ብለው ዘው የሚባልበት አይደለም ማሰብ መጸለይ መማር ማወቅ ራስን ጠባይን ማሻሻል ያስፈልጋል ብዙዎቻችን ወደ ትዳር ለመግባት እንዲህ ያለች ሚስት እንዲህ ያለ ባል እንዲህ ያለንትን ብናገኝ ነው ምንለው ቀላል ነው እሱን ማግኘት ራስን ማሸነፍ ነው ከባዱ እኔ ራሴን ካስተካከልኩት ለዚህ ለተስተካከለው እኔነቴ የሚሆነውን እግዚአብሔር ይሰጣል ብዙ ሰዎች ከሌላው ጥሩውን የሚፈልጉትን ያህል ከራሳቸው እንዲገኝ ጥረት አያደርጉም
ትግስተኛ ሚስት ነው የምፈልገው ይላል ችኩሉ። መልካም የሆነች ነው የምፈልገው ይላል። የራሱን መልክ አይጠብቅም። ባለሙያ የሆነች ነው ይላል። እሱ ግን ምንም ነገር ሽንኩርቱ ከወጡ መጀመሪያ ነው ከወጡ መጨረሻ ነው ቢባል መልስ የለውም። ሰው መጀመሪያ ራሱን ነው ማስተካከል። ገንዘብ ቆጣቢ የሆነች ይላል። እሱ ገንዘቡን እየረጨ ገንዘብ ቆጣቢ የሆነች ሚስት ነው የምፈልገው፣ እሷን ሳገባ ገንዘቤን እቆጥባለሁ ይላል። አይ እንዴት አድርጋ ይሄ ሁሉ ሰውነትህ ይሄ ሁሉ ቀይና የደም ነጭ የደም ሴል አንተም ማስተካከል አቅቶት እንዴት እሷ ታስተካክላለች? ከባድ። መጀመሪያ ሰው ራሱን ነው ማስተካከል ያለበት። ጥሩ ባል ሆኖ የተዘጋጀ ጥሩ ሚስት አያጣም። ራሷን ጥሩ ሚስት አርጋ ያዘጋጀች ጥሩ ባል አታጣም። ክፉ እንኳን ቢያጋጥማት ታሸንፈዋለች። ስለዚህ ከራሳችን ነው መፈለግ ያለብን ጥሩውን ነገር። ተጋብታችሁ ደግሞ ያላችሁ አሁንም ማሰብ ያስፈልጋል። ያለ ተክሊል ያለ ቁርባን የተጋባችሁ ኑ ወደ ቤተ ክርስቲያን፣ ወደ ስጋው ደሙ፣ ወደ ንስሐ አባታችሁ። አልመሽም፣ ቢያረፋፍድም ገና አልመሽም፣ እድሉ አለ። ገና 6 ወይም 9 ሰዓት ላይ ነው ያለነው፣ 11 ሰዓት አልሞላም። ስለዚህ ኑ ወደ ቤተ እግዚአብሔር እንመለስ፣ ወደ ትዳራችንም እንመለስ፣ ወደ ልባችንም እንመለስ። ባልም ወደ ሚስት፣ ሚስትም ወደ ባል ይመለሱ። ጊዜ ስጡ ለትዳራችሁ። አሜሪካን ሀገር ትልቁ የትዳር ፈተና ጊዜ የላቸውም። ባሎች ለሚስቶቻቸው፣ ሚስት ለባሎቻቸው ጊዜ የላቸውም። 2 ሰዓት እሷ ትሰራለች፣ 2 ሰዓት ሁለት ስራ እሱ ይሰራል። መቼ ነው የሚገናኙት? ነፍሱን ይማረውና ቀልደኛው ተስፋዬ ካሳ ምን ብሎ ነበር? እኔ አለ ሕፃኑ የመጀመሪያው ልጅ ሲወለድ ነበርኩ አለ፣ ብዙ አድርጌለታለሁ። ሁለተኛው ልጅ ግን ሌሊት እሰራለሁ፣ ቀን እሰራለሁ፣ ሌሊት እሰራለሁ፣ ቀን እሰራለሁ። ብዙ ጊዜ ተገናኝተን አናውቅም። ወይ ሶስተኛ ነው እመጣለሁ። አሁን አንድ ቀን ደምንም ብዬ የፋሲካ ዕለት ምንም ስራ አልሰራም፣ ቤቴ ነው ሙሉ ብዬ መጣሁ። ከዛ ጧት ዶሮ ታርዶ ምኑ ቀረበ። ትልቁ ልጅ ስለሚያቀኝ በኔ በኩል መጥቶ ከኔ ጋር መብላት ጀመረ። ትንሹ ልጅ ግን ፈርቶኝ እዛ እናቱ ጋር ሄዶ ቁጭ አለ። አሁን ከኔ ጋር ሲበላ ያኛው ምን አለው አለ፣ አንተ አለው። ከኔ ፊት ነው የሚቆርሰው ያ ትልቁ። ያኛው ተናደብደበትና አንተ ከእንግዳ ፊት አይቆረስም አለው አለ። አቀውማ አባቱ መሆኑና እሱ ዛሬ በጠዋት የመጣ እንግዳ ነው አርጎ ይቆጠሩና ከእንግዳ ፊት ለምን ትቆርሳለህ አለው። ብዙዎች አባቶች ለልጆቻችሁ እኮ እንግዶች ናቸው። ብዙ ሚስቶች እኮ እንግዶች ናቸው እኮ። ልጆቻችን እኮ እኛን ሳያውቁ የሚያርጉበት እድል ብዙ ነው። ባልና ሚስት እኮ ሳይገናኙ ቁጭ ብለው ለማውራት፣ ለመጎራረስ፣ አብረው ለመብላት፣ አብረው ለማስቀደስ፣ አብረው ለመማር እኮ እድል የላቸው። ስራ ስራ ስራ፣ ገንዘብ 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 ይጠራቀማል። ቀላል ነው። አንድ ቀን እድል ገጥሟቸው ሁለቱ የተገናኙለት የዓመት አጀንዳ ስለሚያነሱ አይስማሙም። የዓመት አጀንዳ ነው የሚነሳው። ከመስከረም 1 እስከ ነሐሴ 30 ያለው አጀንዳ መስከረም 1 ቅዱስ ዮሐንስ ዕለት ይነሳል። እንዴት አድርጎ ያልቃል? ስለዚህ ሁለቱም ንዴትና ብስጭት ይጨምራሉ። ያን ቀን ከተገናኙ ያቺ ቀን ማለት ምንድናት? የሚፋቱባት ቀን ናት። ለጊዜ የላቸው። እኔ እዚህ ቴክሳስ አንዲት ሴትዮ አውቃለሁ። ባሏ በጣም ኃይለኛ ሰራተኛ ነው። ሌሊት ከቀን ነው የሚሰራው። ቤቱ ከሚገባበት እንዲያውም ታክሲው ላይ ቁጭ ብሎ ያድራል ብለው ነግረውኛል። በጣም ኃይለኛ ሰራተኛ ነው። ሚስቱ መጨረሻ ምን ሆነች? እሊናዋ ተነካ። የአእምሮ በሽታ አጋጠማት። ትልቅ ቤት ያለው እንዲያውም ቤቱን ሲገዛ በካሽ ነው የገዛው ብለው ነግረውኛል። መጨረሻ አእምሮዋ ተናጋች ሴት። ለምን? ባል አገባች እንጂ ባሏን አታውቀውም። አሁን ይሄ ሰው የምን አይነት ትዳር ነው ያለው? አዎ ገንዘብ አለው፣ ልክ ነው። ገንዘብ ፍቅር ይገዛል፣ ገንዘብ ትዳር ይገዛል። ወገኖቼ አንጃጃል። እያንዳንዷን ደቂቃ ነው መኖር። ብዙዎቻችን ቆይ ይሄን ያህል ብር ሰብስቤ ከዛ ኖራለሁ ትላላችሁ። ዛሬን ነው መኖር። ዛሬን መኖር ጀምሩ። ነገ ደግሞ ሲኖራችሁ ሌላ ትኖራላችሁ። ዛሬ ያልኖራችሁበትን መቼ ነው የምትኖሩት? ዛሬ ነው መኖር መጀመር። በአንድ ብር ስታገኙ የአንድ ብር ኑሮ ኑሩ። 2 ብር ስታገኙ ደግሞ የ2 ብር፣
3 ብር ስታገኙ የ3 ብር ኑሩ እንጂ 1000 ብር ካላገኘው ብላችሁ እንዴት የ1 ብር የ2 ብር የ5 ብር ሳትኖሩ እንዴት ትኖራላችሁ? 5 ብር ካላችሁ የ5 ብር መኖር ጀምሩ። እሱን አጣጥሙ። እሱን ያጣጣማችሁ የ10 ብር ኑሮ ደግሞ ስጠን በሉ። የ10 ብር ስታገኙ የ100 ብሩን ተመኙ። እንዴ ምንም አይነት ደረጃ ላይ መውጣት ያልጀመረ ሰው ፎቁ ላይ እንዴት አድርጌ ነው የምደርሰው በፓራሹት ስለመውጣት እንዴት ያስባል? የመጀመሪያው ደረጃ ላይ ውጡ፣ ሁለተኛው ደረጃ ውጡ እያላችሁ 10ኛው ደረጃ 11ኛው ደረጃ ስትሉ ትደርሳላችሁ። እንደዛ ነው የሚደረሰው። የኛ ምኞት ግን በጣም አስቸጋሪ ነው። በአንድ ጊዜ 100% ካላገኘን አንረካ። 100 አይቻልም። ደግሞ እንደዛ አይቻልም። አብርሃምና ሳራ እኮ ልጅ አልነበራቸውም አይደለም የሚለው? ጉድለት ነበራቸው እኮ። ኤልሳቤጥና ዘካርያስ እግዚአብሔርን እንደዛ ያገለገሉ ልጅ አልነበራቸው። የሚጎል እኮ ነገር አለ። አንዳንዱ በሂደት ይሟላል፣ አንዳንዱ ሳይሟላም ይቀራል። በመጽሐፈ ነገሥት ቃል ምዕራፍ 4 ላይ ሱናማዊቷ ሴት ኤልሳን ታገለግል ነበር። ደግ ነበረች፣ ቅን ነበረች፣ በጣም ትሁት ነበረች። ኤልሳ በቤቷ ያደረ ነበር አገልግሎቱን የሚፈጽመው። ተጨንቆ በአገልግሎቷ ምክንያት እግር ያጠበች፣ ወጥ እየሰራች፣ እንጀራ እየጋገረች፣ አልጋ ያነጠፈች ስታገለግለው በጣም ስላስጨነቀው ደግነቷ ምን እናርግላት ብሎ ገያዝ የተባለ አገልጋዩን ጠየቀው። ጠራትና ጠየቃት። ምን እናርግልሽ አላት። ሁሉ አለኝ፣ ሁሉ ሞልቶልኛል፣ እግዚአብሔር ይመስገን አለች። ተጨነቀ ኤልሳ። ለእቺ ሴትዮ ሁሉ አለኝ እያለች ነው። እውነት ሁሉ አላት አለው። ሁሉ አለኝ የምትለው ስለምታመሰግን ነው። ልጅ የላትም፣ ልጅ ስጣት አለው። ልጅን ያህል ነገር ሳይኖራት ሁሉ አለኝ አለች። በቃ ይሄ ነው እኮ። ጉድለታችሁን በምስጋና ካልሞላችሁት፣ ሁሌ የሚጎላችሁን ብቻ ከሆነ የምታስቡት፣ ሳትደሰቱ ትሞታላችሁ። ሳትደሰቱ። ብዙ ሰው እንደዛ ነው። ቆይ መኪና ልግዛ ይላል። መኪና ሲገዛ ቆይ ቤት ልግዛ ይላል። ቤት ይገዛል። ቤት ሲገዛ ደግሞ ቆይ ኢትዮጵያ ደግሞ አንድ ቤት ልግዛ ይላል። ኢትዮጵያ ደግሞ አንድ ቤት ይገዛል። ቆይ ደግሞ እሱን አከራይቼ ደግሞ ይላል። ሳይኖር ይሞታል ማለት ነው። ትዳር መኖር ነው። ለመኖር ማሰብ አይደለም። ትዳር መኖር ነው። ለመኖር ማቀድ አይደለም። ትዳር ቤት ነው፣ ዲዛይን አይደለም። ትዳር ተግባር ነው፣ ፕላን አይደለም። የሚደረግ፣ የሚጨበጥ፣ የሚነካ፣ የሚዳሰስ፣ የሚሰማ፣ የሚበላ ነው። ስለዚህ ያገባችሁም ሰዎች አስቡበት። ትዳር ማለት አበበና አለሚቱ አንድ ቤት ማለት አይደለም። ይሄማ ደባል ነው። ይሄ ደባልነት ነው። ሩሜት አይደለም ትዳር። ብዙ ባልና ሚስት ሩሜት ናቸው። ታክስ ለመቀነስ የቤት ኪራይ ብዙ እንዳይከፍሉ አንድ ቤት ይኖራሉ፣ ግን ተለያይተው ነው የሚኖሩት። ይሄ ሩሜት ነው፣ ትዳር አይደለም። ትዳር ማሰብና ኑሮን ማጣጣምን ይጠይቃል። ለዚህ ነው ይህ ምስጢር ታላቅ ነው የተባለው። በዚህ ታላቅ ምስጢር ወደፊት የምትመጡ ማስቡበት። በዚህ ታላቅ ምስጢር ውስጥ እያለፋችሁ ወጀብ የበዛባችሁም አስቡበት። በዚህ ታላቅ ምስጢር ውስጥ እየሄድን ፈተና ያለብን ሰዎችም እናስብበት። በዚህ ታላቅ ምስጢር ያለ ሐሳብ እየነጎርን ያለንም ሰዎች እናስብበት። ይህ ምስጢር ታላቅ ነው። እግዚአብሔር የሙሽሮቹን ጋብቻቸውን የተባረከ የተቀደሰ ያድርግልን። ሕያውና ዘላለማዊ የሆነውን እግዚአብሔርን ቃል ላስተማረን ለመምህራችን ለመምህር ዳንኤል እግዚአብሔር አምላካችን ዳግመኛ ከቅዱሳን መላእክቱ ጋር በክብር በሚገለጥበት ሰዓት ነው እናንተ አባቴ ብሩካን ከሚላቸው ከጻድቃን ከቅዱሳን ጋር ይደምርልን፣ ቃለ ሕይወት ያሰማልን። እባክህ አምላኬን ስጠኝ መስታወት፣ እባክህ አምላኬን ስጠኝ መስታወት፣ የሰው ሥራ ጥዬን የኔን አይበት ያንተን ሥራ